ሰላም ጤና ይስጥልን እንደምን አላችሁ ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ናሁም ነኝ ተመልሼ መጥቻለሁ። በዛሬ ቪዲዮአችን ላይ በስልካችሁ ጌሞችን በመጫወትና አንዳንድ ታስኮችን በመስራት ገንዘብ የምታገኙበት አሪፍ አፕ ይዤላችሁ መጥቻለሁ። የክፍያ መንገዱ ደግሞ ባይናንስ አለ። ከዛ በተጨማሪ በኢትዮ ቴሌኮም እና በሳፋሪኮም ካርድ ትቀበሉበታላችሁ። ከዛ በተጨማሪ ጌም የምትጫወቱ ከሆነ በፐብጂ ዩሲ ከፍላችኋል። በተለያየ መንገድም የክፍያ መንገድ ይሰጣችኋል። ዩቲዩብ እንደምታውቁት ሙሉ ዲቴል አካውንት አከፋፈት አላሳያችሁም፣ እዚህ ነግራችኋለሁ። አፑን ታወርዳላችሁ። አካውንት አከፋፈቱና አሰራሩን በዚሁ በቃል በፎቶ አስረዳችኋለሁ። ምክንያቱም ዩቲዩብ እንደዚህ አይነት አካውንት አከፋፈት ምናምኖችን እየፈቀደ ስላልሆነ ከ200 በላይ ቪዲዮዎችን ስላጠፋብኝ ዲቴል ማሳየት አልችልም። ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን ናሁም እባላለሁ። ኦንላይን ስራና ቴክኖሎጂ ላይ የማውቀውን ነገር ሼር ማድረግበት ዩቲዩብ ቻናል ነው። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በጣም ጠቃሚ ነገሮችና ትክክለኛ ከፋይ መንገዶችን በትርፍ ሰዓታችሁ ልትንቀሳቀሱባቸው የምትችሏቸውን ጥቃቅን ሳንቲሞች 10፣ 20፣ 30 ዶላር እስከ 50 ዶላር ልትሰሩባቸው የምትችሏቸውን አፖች በማቅረብ እታወቃለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ተጨማሪ ደግሞ ክፍያ የሚጠይቁ አፖችን በነፃ ፖስት ማድረግበት ስራዎች ሲመጡ ቶሎ ቶሎ ፖስት ማድረግበት የቴሌግራም ቻናል አለኝ። እሱንም ጆይን በማድረግ ቤተሰብ ብትሆኑ እጅግ በጣም አትራፊ ትሆናላችሁ። እሺ የዚህ አፕሊኬሽን እዚህ ጋር በፎቶ ላይ የምታዩት አፕ ነው። ሊንኩን ቴሌግራም ላይ አስቀምጥላችኋለሁ። እዚሁ ላይም ፖስት አደርግላችኋለሁ። ኮሜንት ላይ ስትሄዱ የአፑ ሊንክ የሚለውን ታገኛላችሁ። ሲንክሊክ ስታደርጉት ወደ ፕላይ ስቶር ትሄዳላችሁ። ፕላይ ስቶር ላይ ሄዳችሁ ኢንስታል ስታደርጉት አፑ ዳውንሎድ አድርጎ ይከፍትላችኋል። ዳውንሎድ አድርጋችሁ ስጨርሱት ቀጥታ ክሊክ ታደርጉና ወደ ውስጥ ገብታችሁ ኢሜል አካውንት ያስመርጣችኋል። የሚያስመርጣችሁን የኢሜል አካውንት አንድ ጊዜ ክሊክ አድርጋችሁ ስነቁ ስልካችሁ ላይ ባለ ኢሜል አካውንት ሬጂስተር እንድታደርጉ ያደርጋችኋል። ስልካችሁ ላይ ባለ ኢሜል አካውንት ሬጂስተር አድርጋችሁ ስጨርሱ ሆም ፔጁ ላይ አፕ ታክስ ፕላይ ሚላለ የመጀመሪያው ስራችሁ ከስር ያሉት አፕ ታክሶችና ሰርቪዎች እንዲከፈቱ ፕላይ ትሉና እዛ ውስጥ ያሉትን አፕሊኬሽኖች አንድ ጌም ዳውንሎድ አድርጋችሁ ትጫወታላችሁ። አንድ ጌም ዳውንሎድ አድርጋችሁ ከተጫወታችሁ በኋላ ከስር ያሉት ሰርቬና አፕ ታክስ ይከፈታል። የዚህ አፕሊኬሽን ዓላማ ምንድነው ካላችሁ እዛ ላይ ያሉ ጌሞችን በመጫወት ፖይንቶችን መሰብሰብ ነው። ፖይንቶችን የምትሰበሰቡት ደግሞ እዛ ላይ የተጻፈ ሩል አለ። ያንን ሩል ተከትላችሁ ጌሞቹ ሚሽናቸውን ፊኒሽ ስታደርጉ ፖይንቶችን ትሰበስባላችሁ። ከዛ በተጨማሪ ሌሎችን ሰዎችንም በመጋበዝ ፖይንቶችን መሰብሰብ ትችላላችሁ። ሬጂስተር ማድረግ የምትችሉት በኢሜል አካውንት ነው። በሚሜልቻችሁ ኢሜል አካውንት ሬጂስተር ታደርጋላችሁ። ከዛ የመጀመሪያ ጌማችሁን ፕላይ ብላችሁ ስትጫወቱ ከስር አፕ ታክስና ሰርቪዎችን ይከፍትላችኋል። የመጀመሪያውን ጌም ፕላይ የሚለው ጋር ስገቡ ብዙ አይነት ጌሞች አሉ። እነዛ ጌሞች ላይ የተጻፉ ህጎች አሉ። እሱን ህግ ተከትላችሁ ለ60 ደቂቃ ተጫወቱ፣ እዚህ ሌቭል ላይ ድረሱ፣ የሚሽን ጨርሱ የሚል ህግ አለው። ያንን ህግ ብቻ ተከትላችሁ መስራት ነው። ኦኬ። ስለዚህ አፕሊኬሽን የምነግራችሁ ነገር እዛ ጌም ላይ ገብታችሁ ስትጫወቱ የጌሞቹ በፍጥነት ሚሽን ኮምፕሊት ማድረግ ከከበዳችሁ፣ ሌላ አሰራር ከከበዳችሁ የጌሙን ስም ዩቲዩብ ላይ ሰርች አድርጋችሁ ገብታችሁ እንደ ጌሙን በቀላሉ መጫወት እንደምትችሉ ያሳያችኋል። ብዙ ጊዜ ኦንላይን ስራ ሲባል በጣም ከበድ ያሉ ኦንላይን ስራዎች እንደ ዩቲዩብ፣ ቲክቶክ አውቶሜሽን፣ ዩቲዩብ አውቶሜሽንን ረጅም ጊዜ ቀለል ያሉ ስራዎች እንደዚህ በስልካችሁ ልሰሯቸው የሚችሉቸውን ነገሮች ሁልጊዜ ይዤላችሁ እመጣለሁ ማለት ነው። ስለዚህ እነዚህ ነገሮች አፖችን በመስራት ታክሶችን በመስራት በይበልጥ ደግሞ ኮሚኒቲ ካላችሁ ቴሌግራም፣ ዩቲዩብ፣ ቲክቶክ ካላችሁ ይሄን አፕ በማስተዋወቅ ሰዎችን ሼር በማድረግ የእናንተን ሊንክ ቀጥታ ሲነኩት 1000 ፖይንት ይሰጣችኋል። ፖይንታችሁ የምታዩት ከላይ ነው። 1000 ፖይንት ይሰጣችሁና በዛ ፖይንት ተጠቅማችሁ ዊዝድሮ ማድረግ ትችላላችሁ። ሚኒመም ዊዝድሮዋል $1 ነው። ብዙ ጊዜ ኦንላይን ላይ እንደዚህ አፖችና ታክሶችን ከሰራችሁ በኋላ በትክክል የሚከፍሉ አፖችን መሆናቸው የምታረጋግጧቸው በሚኒመም ዊዝድሮዋል ነው። ሚኒመም ዊዝድሮዋል አንዳንዴ ትክክል የማይከፍሉ አፖች ከሆነ በጣም ብዙ ይጠይቋቸዋል። በጣም ብዙ ማለት ምን ማለት ነው? ሚኒመም ዊዝድሮ ለማድረግ እጅግ በጣም ብዙ ፖይንቶችን ሰብስቦ ወይም ሚኒመም ዊዝድሮዋል 10 ወይ 15 ወይ 100 ይሏቸዋል። እንደዚህ አይነት አፖች ብዙ ጊዜ በትንሹ ሞክራችሁ መክፈል አለመክፈሉን ቼክ እንድታረጉ ስለማይፈልጉ ሚኒመም ዊዝድሮዋሎችን ይጠይቃቸዋል። እዚህ አፕሊኬሽን ላይ ዋናው ትኩረታችሁ ከቻላችሁ በትርፍ ጊዜዎቻችሁ ጌሞችን በመጫወት ሚሽኖችን በመጨረስ መሰብሰብ ፖይንቶችን ትችላላችሁ። አይኔ ትርፍ ጊዜ ከሌለኝም ካላችሁ ደግሞ ቲክቶክ ላይ ወጣችሁ ለሰዎች በማስተዋወቅ ሰዎችን በመጋበዝ መጠቀም ትችላላችሁ። ይሄን አፕሊኬሽን 1 ዓመት አልፎኛል ከጀመርኩት። ፖይንትም ሰብስቤበታለሁ፣ በራሴ ሰርቼ ተቀብዬበታለሁ። ካርድም ይከፍላችኋል፣ በባይናንስ USDT ይከፍላችኋል። እናንተ በምትፈልጉት መልኩ ጌሞችና ሰርቪዎችን በመስራት መጠቀም ትችላላችሁ። ሌላኛው እዚህ አፕሊኬሽን ላይ ቪፒኤን አትጠቀሙ። ቪፒኤን ከተጠቀማችሁ አካውንታችሁን ባን ሊያደርጋችሁ ይችላል። ምክንያቱም ቪፒኤን ስለማይፈቀድ። ብዙ ጊዜ ስለ እንደዚህ አይነት አፕሊኬሽኖች ስናገር ሰዎች ለምንድን ነው ለኛ የሚከፍሉን ብለው በተደጋጋሚ ይጠይቃሉ። እንደዚህ አይነት ያሉ አፕሊኬሽኖች ከአፕ ድርጅቶች ጋር ይነጋገሩና እነዛ አፕ ድርጅቶች ለምሳሌ እኔ አንድ አፕሊኬሽን
ክሬት አድርጌ ብጨርስ አንድ አፕሊኬሽን ክሬት አድርጌ ብጨርስ የአፕሊኬሽን ፕላይ ስቶር ላይ ዳውንሎድ ያስፈልገዋል። ብዙ ሰው ሪቪው ሲያደርገው ብዙ ሰው ዳውንሎድ ሲያደርግ ስታሮች ሲደርስ ብዙ ሰዎች ጋር እነዛ የአፕሊኬሽን ሲደርስልኝ እኔ ከዛ አፕሊኬሽን የተሻለ ክፍያ አገኛለሁ። ስለዚህ ለምሳሌ እኔ አፕሊኬሽን ዳውንሎድ አድርጌ ብጨርስ ጌሞችን ዳውንሎድ አድርጌ ብጨርስ እነዚህ የአፕ ድርጅቶች ጋር ሄድና እነጋገራለሁ። ይሄን አፕሊኬሽን አስተዋውቅልኝ እከፍላለሁ እላለሁ። እነዚህ አፕሊኬሽኖች ደግሞ ይሄን ያህል ትከፍላለህ ይሉኛል። ከዛ እዛ አፕሊኬሽን ላይ ያን አፕሊኬሽን ፖስት ያደርጉትና እንደ ሰርቬይ ያመጡታል። እንደ ሰርቬይ ካመጡት በኋላ እኛ ምን እንጠቀማለን? ያንን ሰርቬይ ስንሰራ ለእኛ ፖይንት ይሰጠናል። ለምሳሌ ከሚያገኙት $10 ካገኙ በፐርሰንት እዛ አፕሊኬሽን ላይ ለሚሳተፍ ሰው ያን አፕሊኬሽን ዳውንሎድ አድርጎ ጌሞችንም ሌሎችንም ሬጂስተር አድርጎ ለሚሰራ ሰው በፐርሰንት ይሄን ያህል ቀሪውን እነሱ ይወስዳሉ። ታዲያ በዚህ መልኩ ለእኛ ይከፍሉናል። ብዙ ጊዜ እነዚህ አፕሊኬሽኖችን ስታዩት እንዴት ለእኛ ይከፍላሉ፣ ለምን ለእኛ ይከፍላሉ ተብሎ ብዙ ጊዜ ጥያቄ ይነሳል። ስለዚህ እነዛን ጥያቄ በቀላሉ ለመፍታት ይሄ አፕሊኬሽን የሚሰራው በዛ መልኩ ነው። ስለዚህ አፖችና ሰርቬዎችን፣ ታክሶችን፣ ቪዲዮዎችን ስታዩ ለእናንተ ገቢ የሚታሰብላችሁ የአፕሊኬሽን ከሌላ አፓቸው እንዲተዋወቅ ከሚፈልጉ ድርጅቶች ጋር ኮላብሬት በማድረግ እየሰራ በፐርሰንት ለኛ የሚሰጠን ነው። ለምሳሌ ዩቲዩብ ለኛ በፐርሰንት ይሰጠናል፣ ለራሱ ይወስዳል። ዩቲዩብ ላይ ማስታወቂያ የሚያሳዩ ሌላ ትላልቅ ድርጅቶች አሉ። ከጎግል አድሰንስ ጋር አንድ ላይ በመሆን ፕሮሰስ ዳርገው በፐርሰንት ይሰጡናል። እነዚህም አፕሊኬሽኖች እንደዛ ናቸው። ብዙ ጊዜ ግን ጌም በመጫወት ቪዲዮ በማየት ታክሶችን በመስራት ልናገኝ የምንችለው ሳንቲም አነስተኛ መጠን ነው። ለምሳሌ በወር ዋይፋይ መክፈል እንድንችል $10-20 በዛ ከተባለ $30 ግን ወደ ኢትዮጵያ ሲመጡ ደግሞ $10-20 እና $30 የአንድ ሰው የወር ደሞዝ ሊሆኑ ስለሚችሉ ብንሰራቸው ጥሩ ነው። ምክንያቱም አብዛኛው ሰው ቲክቶክ ላይ ጊዜውን በመፍጀት ምንም ነገር ስለማይሰራ ስለሚያሳልፈው ወደ እነዚህ አፕሊኬሽኖች ጆይን አድርጎ ደግሞ ጊዜውን የተወሰነ ቢሰጠው አዋጭ ስለሆነ ነው ብዬ ብዙ ጊዜ እነዚህ ላይ ትኩረት አድርጌ የምሰራው። ሌሎች ተጨማሪ ስራዎችንም ሰብስክራይብ ካደረጋችሁ በየጊዜው ፖስት ስለማድረግ ታገኛላችሁ። ኦንላይን ስራ ላይ ግን ብዙ ሰዎች የሚሳሳቱት ኦንላይን አሁንም ደግሜ የምነግራችሁ ኢዚ መኒ አይደለም። በጣም ያደክማል፣ በጣም ያሰለቻል። አይን፣ ጀርባ፣ ወገብ ረጅም ሰዓት በመቀመጥ ተማሚ ትሆናላችሁ። ያንን አስቡ። ደግሞ መጨረሻ ላይ ክፍያው የተሻለ ቢሆንም ድካም እንዳለው ግን እወቁ። ምንም ነገር ላይ ምን ያስፈልጋል ብያቸዋለሁ? ጥረት ያስፈልጋል። ያለ ጥረት ያለ ልፋት ገንዘብ ማግኘት አይቻልም። አንዳንድ ሰዎች የሆነ ነገር ክሊክ አድርገው ትንሽ ነገር ሰርተው ገንዘብ ማግኘት ይመኛሉ። አብዛኛው ሰው ደግሞ መሞከር አይፈልግም። ጭራሹንም ዩቲዩብ ይጀምራል፣ ቲክቶክ ይጀምራል፣ ፌስቡክ ይጀምራል፣ ኢንስታግራም ይጀምራል። አንዱም ላይ ሳይጠቀም አንድ ነገርም ሳይሰራ በባዶ ይወጣል። ስለዚህ ብዙ ጊዜ ቀለል ያሉ ስራዎች ሲኖሩ ክፍያቸውም ቀለል ያለው መሆኑን ልታስቡና ልታገናዝቡ ይገባል። ስለዚህ ጠንክራችሁ መስራትን ጠንክራችሁ መልፋትን መልመድ መቻል አለባችሁ። ብዙ ጊዜ ዩቲዩብ በየሰዓቱ እያጠፋብኝም ቢሆን ለእናንተ በምችለው አቅም አደርሳለሁ። ከእናንተ የሚጠበቀው ግን ላይክና ሼር ማድረጋችሁን አትርሱ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቴሌግራም ቻናላችንን ተቀላቀሉ። ዩቲዩባችንን ሰብስክራይብ በማድረግ ቤተሰቡን እንደገና ተመልሰናል። በያላችሁበት ቸር ሰንብቱ። ጠቃሚ ነገር ነበር። ይመቻችሁ።